ኳታር በምስራቅ ምዕራብ እስያ ውስጥ በአረብ አቅራቢያ ነው። በደቡብ ሳውዲ አረብ፣ ሰሜንና ምስራቅ የፍርድ ባህር ወይም ፐርሺያን አረቢያን ጎልፍ በመባል ይታወቃል። የኳታር ዋና ከተማ ዶሃ ትልቋ ከተማዋ ነው። ጠቅላላ የህዝብ ብዛቷን ስናይ ኳታር ጠቅላላ ህዝብ ከ2.7 ሚሊዮን በላይ ህዝቦች ይኖሩባታል። ብዙዎቹ የውጭ ሰራተኞች ናቸው። ኢንዲያ፣ ህንድ፣ ኔፓል፣ ፊሊፒንስ ወዘተ ይገኛሉ። የኳታር ቋንቋ በዋነኝነት አረብኛ ቋንቋን ትጠቀማለች። እንግሊዝኛም በስራና ትምህርት ስፍራዎች ብዙም ጥቅም ላይ ይውላል። የኳታር ሃይማኖት ስናይ ዋነኛ ሃይማኖቷ እስልምናን ስርዓት አካታለች። ሌሎቹ ሃይማኖቶች ከውጪ ሰዎች ጋር ይገናኛሉ። ኳታር ብሔራዊ ምንዛሬ የምትጠቀመው ኳታር ሪያል በመባል ይታወቃል። የአየር ንብረቷም በጣም ሞቅ በጋ ላይ 40 ዲግሪ ሴልሺየስ፣ ቀላል ክረምት የሚባለው ደግሞ ከ17 እስከ 25 ዲግሪ ሴልሺየስ ይደርሳል። የኳታር ኢኮኖሚ በዓለም ላይ በገንዘብ ባለሀብት ሀገሮች ውስጥ ከፍተኛ ነው። ዋና ገቢዎቹም የተፈጥሮ ጋዝ፣ ዘይት፣ ግንባታ፣ ቱሪዝም እነዚህን ታካታለች። የ2022 ዓለም ዋንጫ ኳስ ኳታር ለመጀመሪያ ጊዜ በ2022 ዓለም ኳስ ዋንጫ ተቀባይነት አግኝታለች። በዚህ ምክንያት ብዙ ስራዎች ተሰርተዋል። የከተማዋ ገጽታ ተሻሻለ። የከራስስ ባህል ሙዚየም በዶሃ ዋና ከተማ ውስጥ ያለ ታሪክ፣ ባህልና ልማት የሚያሳይ ዘመናዊ ሙዚየም ነው። እንደ ደዘርት ሮዝ የበረሃ ሮዝ በሚባለው ቅርጽ በመታሰር የተነደፈ የግንባታ አቀማመጡ በዓለም ዙሪያ ተወዳጅ ነው። ተሟልቶ የተሰራ ግንባታና የውስጥ ታሪካዊ ቅርሶች ሙሉ የኳታርን ውበት ይወክላል። ሙዚየሙ ክፍሎቹ ሙዚየሙ በ3 ዋና ምድቦች ተከፍሏል። ሙሉ ታሪክ ኦሪጂንስ፣ የግብርና የመኖሪያ ህይወት ላይፍ ኢን ኳታር፣ አዳዲስ ልማት ሞደርን ኳታር በሚባለው ይታወቃል። ሙሉ ታሪኩ የኳታርን ባህር መነሻ የያዘ የዘርና የነጋዴዎች ታሪክ። በግብርና በኩል ያለውን ስናይ በዕዳዊ ህይወት፣ የሴቶች ሚና፣ የህዝብ መኖሪያ ቅርጾች፣ አዳዲስ ልማቶችን የሚያሳየው የነዳጅ ልማት፣ የከተማ ልማት ፕሮጀክቶች፣ ፊፋ 2022 እና ዘመናዊ ኢኮኖሚነቱን የሚያሳይ የሙዚየሙ ብቃትና ውበት። ተቆጣጣሪው አርክቴክት ጆን ኖቬል፣ ቅርጹ በበረሃ ድንጋይ ጂኦሎጂ የተነሳ ከቤተ መንግስቱ ነባር ቤት ጋር የተጣመረ ንባብና ማተሚያ ቴክኖሎጂ፣ 3D ስዕል፣ ኦዲዮ ቪዥዋል ትርጓሜዎች፣ ትንንሽ ፊልሞች፣ ትዕይንትና ልማድ ቦታዎች። የካፌና ሬስቶራንት አገልግሎት፣ የህፃናት ዝግጅት፣ ባህላዊ የተወላጅ ስብስቦች፣ የመግቢያ ትኬትና አብዛኛዎቹ ነፃ ጊዜ።
የእስልምና አርት ሙዚየም ኦፍ ኢስላሚክ አርት ከኳታር ዋና ታላቅ ሙዚየሞች አንዱ ነው። በዶሃ በባህር ዳርቻ ላይ የተገነባ ብዙ ታሪካዊ የእስልምና ሙዚቃዊ ቅርሶች፣ ጥበባዊ ስራዎችና መደበቂያዎች አሉት። ቤቱን ያቀረበው የታዋቂው አርክቴክት ፒያኖ ከሙዚቃ ውጪ ባህር የሚመለከቱ ቆንጆ ቦታዎች አሉ። የኳታር ታሪክ ሂስትሪ ኦፍ ኳታር ከጥንት ዘመን ጀምሮ ኳታር ከሺዎች ዓመታት በፊት በተለይ ከአረብ ጎሳዎች የተቀመጠ ነበር። ባህር ዳር ስለሆነ የሳርና የሐረር ንግድ በጣም ታዋቂ ነበረች። ከኦቶማን እስከ እንግሊዝ በ19ኛው ክፍለ ዘመን ኦቶማን ግዛትና በኋላ በእንግሊዝ በኳታር ላይ ተጽዕኖ ነበራቸው። በ1916 ዓ.ም ኳታር በእንግሊዝ የጥበቃ ግንኙነት ገባ። ኳታር ነፃነቷን መስከረም 3 1971 ኳታር ከእንግሊዝ በተራራ መልኩ ነፃ ሆነ። የሀገሩ መንግስት አልቴን ቤተሰብ ተመራ። ባህልና ትሩፋት ካልቸር ኤንድ ትራዲሽን ማህበራዊ እሴቶችን ስናይ ቤተሰብና እኩያነት በጣም ከፍ ባለ ክብር ነው። እንግዳ መቀበል ከባህላዊ ድርጊቶቿ ግርማ ሞገስን ይሰጣሉ። ልብሶቿ በወንዶች ጦቤ፣ ሴቶች አባያ፣ ጥቁር ረጅም ልብስና ሂጃብ። ኳታር በዓላት ኢድ አልፈጥርና ኢድ አልአድሃ በቤተሰብ ምግብና ሌሎች ትሩፋቶች ይከበራሉ። ባህላዊ ሙዚቃ አርዳህ፣ የዳር መሳሪያዎች አውዶፍ ታብላ በመባል ይታወቃሉ። ባህላዊና ዘመናዊ ግንባታዎች አካተች። ካታራ ካልቸር ቪሌጅ ዶሃ ዘመናዊ ህንፃዎች፣ ጎጆዎች አበስ የሚባል ባህላዊ ገበያ እና ባህላዊ ምግብ ሲሆን በስጋ ዶሮ፣ በግ፣ አሳ እና በርበሬ ስብስብ የተበላ ሱቅ ዋቂፍ የባህላዊ ገበያ በመባል ይታወቃል። አዙባራ ፎርት በኳታር ውስጥ ያሉ ታሪካዊ የዩኔስኮ የዓለም አቀፍ ቅርስ ቦታ ነው። አዙባራ ፎርት በ1938 በኳታር መንግስት የተገነባ ነው። በመጀመሪያ የጦር መከላከያና ፖሊስ ማዕከል ነበር።
ከዚያም በኋላ የባህልና እንዴታ ሙዚየም ሆኗል። በዩኔስኮ ዓለም አቀፍ ቅርስ ስፍራ በ2013 ከዩኔስኮ ዓለም አቀፍ ቅርስ ዝርዝር ውስጥ ገብቷል። ከ18ኛው እና 19ኛው ክፍለ ዘመን የኳታርና ንግድ ማህበረሰብ እንዴት እንደነበር ያሳያል። በዚያን ጊዜ ዙባራ የሚታወቀው የሀሳብ ነጋዴዎችና የፍትፍት ህይወት ከተማ ነበር። አካባቢው በኳታር ሰሜን ምዕራብ ክፍል ላይ በዶሃ ከተማ ከ95 ኪሎ ሜትር ርቀት ላይ ይገኛል። በበረሃ መሬት ዙሪያ ተሞልቶ የሚገኝ የቆዳና የመውጫ ቅርስ አካባቢ ነው። ግንባታና ቅርጹ በባህርና በበረሃ ድንጋይ የተገነባ 4 ማስተር ቁልፍ ታወርስ አሉት። በውስጡ የታሪክ ቅርሶች፣ ስዕሎችና የዱካ ህይወት ማሳያዎች አሉ። የጎብኚዎች ተሞክሮ የታሪክ መሪዎች ሊያቀርቡ ይችላሉ። በቀን መጎብኘት ይቻላል። ነፃ ወይም ትንሽ ክፍያ ያስፈልገዋል። የኳታር ታሪክ፣ የባህር ህይወት፣ የጥልቅና የነጋዴዎች ትምህርት ለተማሪዎች የመማርና ማስተዋል ፕሮግራሞችን ያሳያል። ኢማም አብዱልዋሂ መስጊድ። ኢማም አብዱልዋሂ መስጊድ በተለምዶ ግራንድ መስጊድ አል-ዶሃ ተብሎ የሚጠራው በኳታር ዋና ከተማ ዶሃ ውስጥ የሚገኝ ታላቅና ታሪካዊ መስጊድ ነው። የኳታር ታላቅ መስጊድ ተብሎም ይታወቃል። ዓመተ ምህረት በ2011 ዓመተ ምህረት ነው። በቅርስና ዘመናዊ አርኪቴክቸር ግብረ መልክ የተገነባ አቅም 30,000 በላይ አግዳሚዎች ሊጸልዩበት ይችላሉ። የተሰየመበት ስምም በ18ኛ ክፍለ ዘመን የእስልምና እምነት አስተማሪ ኢማም ዋቂማዊ አብዱላህ። የመስጊዱ ባህሪያትን ስናይ ከ550 በላይ ባለ ቁልፍ ግጥሞችና ፓርቲኮች፣ 28 ማዶች ባሉት ታላላቅ ቀለማት የተቀባ ኳታር ባህላዊ ግንባታ ከዘመናዊ እቃዎች ጋር የሚያቀላቅል ንድፍ። በሌላ በኩል ሴቶችና ወንዶች ተለይተው የሚያገለግሉ ጸሎት ቦታዎች አሉት። ሉሳይል ስታዲየም በኳታር ውስጥ ያለው በጣም ትልቅና ዘመናዊ የስፖርት መዳረሻ ነው። ስታዲየም በ2022 ዓመተ ምህረት የፊፋ ዓለም ዋንጫ ዋናውን ውድድር የሚያስተናግድ መሆኑ ይታሰባል። ሉሳይል ስታዲየም ዋና መለኪያዎቹ ብዙ ናቸው። ሉሳይል ስታዲየም ቦታ ሉሳይል ሲቲ ዶሃ በስተሰሜን፣ መቀመጫ አቅሙም በግምት እስከ 80,000 ተመልካች ይደርሳል። የተጠናቀቀው ዓመት በ2021
ዓለም ዋንጫ ፋይናል 18 ዲሴምበር 2022 አርጀንቲና በፈረንሳይ ላይ ድል አደረገች። የህንጻው ቅርጹ ከዘርፉ የተሰራ የዳቦ መቀቀል ፋናር ላንተርን እና ባህላዊ እድገቶች ይወክላል። Jeden Timer wird ein Typ